የዓለምን ታሪክ የቀየሩ 10 አስገራሚ ግኝቶችም። የምታውቁት ታሪክ ሁሉ ውሸት ቢሆንስ? በዓለም ዙሪያ ያሉ አርኪኦሎጂስቶች በቅርቡ ያገኟቸው ግኝቶች የሰው ልጅን ስልጣኔ የጀመረበትን ጊዜ በሺዎች የሚቆጠሩ ዓመታት ወደ ኋላ እየገፉት ነው። አዲስ የጠፉት ከተማዎች፣ ከፒራሚዶች የበለጠ ጥንታዊ ቅርሶች እና ከታሪክ ማህደር የጠፉ ንጉሶች ሚስጥሮቻቸው እየተገለጡ ነው። ታዲያ ከመካከላቸው የቱ ነው የግብፅን ታሪክ እንደገና እንድንጽፍ የሚያደርገን? የቱስ ነው የኢንካዎችን የአዚቴኮችን ቀድሞ የነበረውን ስልጣኔ ፍንጭ የሚያሳየን? ሰላም የዓለም ድንቆች የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ዓለም ድንቆች የዩቲዩብ ቻናል በደህና መጣችሁ። ዛሬ በቅርብ ዓመታት ውስጥ በዓለም ዙሪያ የተገኙትን 10 እጅግ አስገራሚ ታሪካዊ ቦታዎችን እንቃኛለን። እስከ መጨረሻ ይከታተሉን፣ አለበለዚያ የዓለምን ታሪክ የሚቀይረው ግኝት ያመልጥዎታል። 10ኛም የሮማን ሳንቲሞች ግምጃ ቤት ፒኤስ ዩኬም። በቁጥር 10 እንጀምራለን። በዌስ ዩኬ 2 የሸክላ ማሰሪያዎች ውስጥ ተደብቆ የነበረው ከ15000 በላይ በጥሩ ሁኔታ የተቀመጡ የሮማን ሳንቲሞች ግምጃ ቤት ተገኘም። ይህ እስካሁን በዌብስ ከተገኘው ጥልቁ ስብስብ ውስጥም ትልቁ ስብስብ ነው። ግኝቱ የሮማ ግዛት በብሪታንያ ዌልስ ውስጥም ምን ያህል ጠንካራ ኢኮኖሚያዊ ተጽዕኖ እንደነበረው በግልጽ ያሳያል። የዚህን ዘመን ንግድና ሀብት የሚመሰክር ማስረጃም። 9ኛ የጥንት ሴቶች አዳኞች መቃብር ፔሩ። ከ9000 ዓመታት በፊት ወደ ነበረው ፔሩ እንጓዛለን። እዚህ የጥንት ሴቶች አዳኝ አጥም ከድንጋይ መሳሪያዎች ጋር ተገኝቷል። ለረጅም ጊዜ ሴቶች በአደን ላይ እንዳልተሳተፉ ይታሰብ ነበር። ይህ ግኝት ይህን አመለካከት በመቀየር የጥንት ጾታዎች እኩልነት ማስረጃና ለታሪክ ተመራማሪዎች አዲስ የምርምር በር ከፍቷል። 8ኛም የሄሪኩላኒየም ጥቅሎችን መፍታት ጣሊያን። በ79 ዓመተ ምህረት በቬሱቪየስ ተራራ አምድ የተጠበሱ የሄሪኩላኒየም የፓፒረስ ጥቅሶች በኤአይ ቴክኖሎጂ እየተነበቡ ነው። ይህ ከክርስቶስ ልደት በፊት የነበሩ የጠፉ የፈላስፋዎችና የታሪክ ጸሐፊዎች ጽሑፎች ወደ ዓለም ሊመለስ የሚችል አብዮታዊ እርምጃ ነው። ጠቅላላ የኢኮኖሚያዊ ዓለም ትንፋሹን እንደያዘ የሚከታተለው ግኝት ነው። 7ኛ የዲዮናሲያን ፍሬስኮዎች ፖምፔር ጣሊያን። አሁንም ጣሊያን ውስጥ በፖምፔር ያልተቆፈረ ክፍል ውስጥ በጣም በደንብ የተጠበቁና በቀለማት ያሸበረቁ የግድግዳ ላይ ስዕሎች ፍሬስኮዎች ተገለጡ። እነዚህ ጥበቦች የሮማንን የቅንጦት አኗኗርና የጥበባዊ ችሎታ ያሳያሉ። በተለይ በዲዮናሲዮስ የወይን አምላክ ምስሎች የዚህን ዘመን የኪነ ጥበብ ብልጽግና ይመሰክራሉ። 6ኛ የሮማኑ ግድግዳ ስር ሚስጥራዊ የግብፅ መዋቅር ጊዛም። ወደ ግብፅ ጊዛ ታላላቅ ፒራሚዶች አቅራቢያ የጂኦፊዚካል ቅኝት ራዳር አንድ ግዙፍ የተቀበረ መዋቅር መኖሩን አመለከተም። ይህ ያልተጀመረው ቁፋሮ የፒራሚዶችን ግንባታ ሚስጥር ላይ ተጨማሪ ብርሃን ሊፈነድቅ ይችላል። ምናልባትም ያልተገኘ ቤተ መቅደስ ወይንም ትልቅ የፈርዖን መቃብር ሊኖር ይችላል። ታሪኩ እየተቀበረ ነው ወይስ እየተነሳም? 5ኛ በባልቲክ ባህር ስር ያለው የድንጋይ ግንብ ጀርመን። በውሃ ውስጥ ያለ ታሪክ። በባልቲክ ባህር ስር 1 ኪሎ ሜትር ርዝመት ያለው የሰው ልጅ በእጅ የሰራው የሚመስል የድንጋይ ግንብ ተገኘም።
እድሜው ከ10 ሺህ ዓመታት በላይ ሊሆን ይችላል። የአውሮፓ ጥንታዊ ሜጋስትራክቸር ከሆነም የሰው ልጅ በበረዶ ዘመን ማህበረሰቦችን ታሪክ ሙሉ በሙሉ ይለውጠዋል። የማይታመን። አራተኛ የንጉሥ ቱቱሞስ መቃብር መግቢያ ግብጽ። ወደ ንጉሶች ሸለቆ እንመለሳለን። እዚህ የጠፋ የነበረው የፈርዖን ቱቱሞስ ዳግማዊ መቃብር መግቢያ ምንጮች በቅርቡ ተገኙ። ይህ መቃብር ልክ እንደ ቱተንካሙን ያልተዘረፈ ከሆነ ስለ አዲሱ የግብጽ መንግስት ዘመን ብዙ መረጃ ሊሰጠን ይችላል። ታሪክ ጸሐፊዎች በጉጉት ይጠብቁታል። ሶስተኛ የካራሌ ስልጣኔ ከተማ ፔሩም። አሁን ወደ ደቡብ አሜሪካ አዲስ የተገኘች ከተማ የአሜሪካ እጅግ ጥንታዊ የሆነውን የካራል ስልጣኔን ከኢንካዎች በ4000 ዓመት የቀደመም አስገራሚ ውስብስብነት ያሳያል። ይህ ስልጣኔ ጦርነት የማያውቅ ነገር ግን በሙዚቃና በንግድ ላይ ያተኮረ እንደነበረ ይታሰባል። ይህ ግኝት የሰው ልጅ ስልጣኔ መግለጫ እንደገና እንድንመረምር ያደርገናል። ሁለተኛ የኬረማኒያ ሰፈር ጥንታዊ የመከላከያ ግንብ ግሪክ በፓፖራ ተራራ ላይ የተገኘው 4000 ዓመታት ያስቆጠረ ክብ ድንጋይ ግንብ ግሪክ ውስጥ ተገኘም። ይህ ግኝት የሚኦናን ስልጣኔ ግሪክ ውስጥ ስላለው ተጽዕኖ አዲስ ጥያቄዎችን ያስነሳል። ለምንድን ነው እንዲህ ያለ የመከላከያ ግንብ ያስፈልጋቸው የነበረው? ከማን ነበር የሚከላከሉት? አንደኛ የካራንቴፔ የኒዮሊቲክ ስፍራ ቱርክ። ቁጥር 1 በቱርክ የምናገኘው የካራንቴፔ የኒዮሊቲክ ስፍራም ከ11000 ዓመታት በላይ ዕድሜ ያለው የድንጋይ ቅርጻ ቅርጾችና ግዙፍ አምዶች ስብስብ ነው። ይህ ቦታ ከጎቤክሊ ቴፔ የበለጠ ጥንታዊና ሰፊ ሊሆን ይችላል። የሰው ልጅ የግብርና ዘመን ከጀመረ በፊት ውስብስብ የሃይማኖታዊና የማህበራዊ ሕይወት እንደነበረም ያረጋግጣል። ይህ ግኝት ነው የሰው ልጅ ታሪክ መነሻን እየቀየረ ያለው። እንግዲህ እነዚህ 10 ግኝቶች የዓለምን ታሪክ ምን ያህል በትንሹ እንደምናውቀው የሚያሳዩ አስደናቂ ማስረጃዎች ናቸው። እያንዳንዱ የቁፋሮ ጫፍ የዘመናችንን ታሪክ ሊቀይር የሚችል አዲስ ሚስጥር ይዞ ይመጣል። ከነዚህ 10 ግኝቶች መካከል የእርስዎን ትኩረት የሳበው የቱ ነው? በአስተያየት መስጫ ላይ ይንገሩን። ቻናላችን ሳብስክራይብ በማድረግ ይህንን ቪዲዮ ለጓደኛው በማጋራት ታሪክን ወደ ኋላ የመለሰውን ጉዞ ይቀላቀሉ። ሌላስ ምን አይነት የዓለም ድንቆችን ማየት ይፈልጋሉ? በሚቀጥለው ቪዲዮ እስክንገናኝ ደህና ይሁኑ።